ዛሬ የምናየው አስተምሮተ ድህነት ወይንም ደግሞ በነገረ ስነ መለኮቱ ትምህርት ቤት በሚጠሩት ቋንቋ ሶትሮሎጂ ላይ መሰረታዊ የሚባሉትን ነገሮች እናያለን። ከነዚህ መሰረታዊ ከምንላቸው የአስተምሮተ ድህነት ወይም የዘላለም ሕይወት በተመለከተ የሰው ልጆች ራሳቸውን ማዳን ስላልቻሉ ሊያድኑም ስለማይችሉ እግዚአብሔር ያቀደው የዘላለም እቅድ አለ። ያም በጌታችን በኢየሱስ ክርስቶስ በኩል ለሰው ልጆች የውጀቱን ታሪክ ከፍሎ ከኃጢአትና ከሞት ባርነት ነፃ አውጥቶ ወደ ራሱ ግዛት ማፍለስ ነው። ይህ የውጀት ታሪክ ተብሎ ነው የሚታወቀው። ይህ የሰው ልጅ በኃጢአት ከወደቀ በኋላ ሁሉም የሰው ልጅ ሮሜ እንደሚነግረን ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅም ሆነዋል። ሮሜ 3:11 ላይ በሚለው መሰረት ሁሉም የሰው ልጅ በአዳም ኃጢአትና አለመታዘዝ ምክንያት ከእግዚአብሔር ፊት ተወግዷል። ከእግዚአብሔር ሕልውና አብሮነት ተቋርጧል። ከዚህም የተነሳ አትብላ በበላ ቀን ሞትን ትሞታለህ የሚለውን ትእዛዝ በመጣስ የሰው ልጅ በእግዚአብሔር ፊት መንፈሱ ሞቷል። ከእግዚአብሔር ጋር ህብረት ማድረግ የሚችልበት እድሉንም አጥቷል። ይህንን የአዲስ ኪዳን ጸሐፊዎች ሲናገሩት ሐዋርያው ጳውሎስ በተለይ ኤፌሶን 2:1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ በማለት የሰው ልጅ በኃጢአት ከወደቀ በኋላ ያለበትን ኮንዲሽን ሲገልጽ ሰው በኃጢአት ምክንያት ተሰበረ፣ ሽባ ሆነ፣ ፓራላይዝድ ሆነ፣ ግማሽ አካሉ ወይንም ደግሞም ከፊል ማንነቱ መንቀሳቀስ አቃተው ሳይሆን ያለው ሙት ሆነን የሚለው። ስለዚህ የሰው ልጅ በኃጢአት ከሞተ በኋላ እና ሬሳ ከሆነ በኋላ የእግዚአብሔርን ነገር የማይሰማ የማይፈልግ የማይመርጥ ወደ እግዚአብሔር መመለስ አቅሙም እውቀቱም ፍላጎቱም የሌለው እንደሆነ የአዲስ ኪዳን ጸሐፊዎች በአንድ ድምፅ በአንድ አቋም የዘከሩት የተረኩትና ያስተማሩት አስተምህሮ ነው። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ 2:14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ በመንፈስም የሚመረመር ስለሆነ ሊያውቀውና ሊቀበለው አይችልም በማለት ዘግቶታል። ስለዚህ ፍጥረታዊ ሰው ማለት በእግዚአብሔር መንፈስ በእግዚአብሔር ሕግ ጥሶ በአዳም አማካኝነት ከእግዚአብሔር የተለየው የሰው ልጅ ማለት ነው። ስለዚህ ለዚህ ለፍጥረታዊ በኃጢአት ለወደቀው ከእግዚአብሔር ፊት ለራቀው በመንፈሱ ለሞተው ሰው የእግዚአብሔር ነገር የእግዚአብሔር መልእክት ለዚህ ሰው ትርጉም የሌለው ነው። ሊያውቀውም ሊቀበለውም ሊፈልገውም አይችልም ብሎ ዘግቶታል። ከዚህም የተነሳ የሰው ልጆች በእግዚአብሔር ፊት መታሰብ ካለባቸው፣ መዳን ካለባቸው፣ መጽደቅ ካለባቸው፣ የዘላለም ሕይወት ማግኘት ካለባቸው ትልቁን ሚና 100% የሚወስደው ኃላፊነቱን እግዚአብሔር ነው ማለት ነው። ለዚህ ደግሞ ሐዋርያው ጳውሎስ በኤፌሶን ላይ ሲናገር ሉዓላዊነቱን አስመልክቶ የእግዚአብሔርን ሉዓላዊነት ተገን አድርጎ ሲዘክር ዓለም ሳይፈጠር ይላል ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ይሄ መረጠን የሚለው ኤክሌክቶስ የሚለው የግሪክ ቃል በሁኔታዎች ላይ ያልተመሰረተን ምርጫ ነው። ተመራጩ የሚያስመርጠው ነገር ኖሮት ሳይሆን ከመራጩ ብቻ በሆነ ምርጫ ሰዎች ዓለም ሳይፈጠሩ ለድህነት ተመርጠዋል። ይህ በሰው አይምሮ የማይመች ሊሆን ይችላል። ነገር ግን በእግዚአብሔር ሉዓላዊነትና በእግዚአብሔር ጸጋ እግዚአብሔር የመረጣቸውን እንደሚያድን የዘከረበት የተረከበትና ያስተማረበትን
እውነታ እናገኛለን። ከዚህም የተነሳ እነዚህ የተመረጡት ሰዎች ክርስቶስ በሰራው ስራ እንዲጸድቁ፣ እንዲድኑ፣ ወደ እግዚአብሔር መንግስት እንዲፈልሱ የእግዚአብሔር የዘላለም እቅድና ውጥን ሆኖ እናየዋለን። ስለዚህ ሰው በዚህ ውስጥ ምንም አይነት ድርሻ የለውም። ምክንያቱም የማይኖረው ለምንድን ነው? ሰው በኃጢአት ወድቋል፣ ሞቷልም። መውደቅ ብቻ ሳይሆን ሞቷል። ስለዚህ ሙት ሬሳ ደግሞ ምንም አይነት ምላሽ መስጠት፣ ራሱንም በራሱ ማስነሳት፣ የእግዚአብሔርንም ሀሳብና ፈቃድ መከተል አይችልም። ለዚህ ሁሉ ሚና ተጫዋቹ ራሱ እግዚአብሔር ነው ማለት ነው። ለዚህ ነው በዮሐንስ ወንጌል ውስጥ ይህንን የእግዚአብሔር ሉዓላዊነት ከድህነት ጋር በተጋመደ ሁኔታ ሐዋርያው ዮሐንስ ሲያስቀምጥ የላከኝ አብ ከሳበው በቀር ማንም ወደ እኔ ሊመጣ የሚችል የለም በማለት በዮሐንስ 6:44 ላይ እውነታውን ያስቀምጠው። የላከኝ አብ ከሳበው በቀር። ሳቢው አብ ነው። የሚሳበው ደግሞ ወደ ክርስቶስ ነው። ተሳቢው በዚህ ቦታ ላይ ምንም አይነት ሚና የለውም። መሳብ የሚለውም ቃል ከተሳቢው ሳይሆን ከሳቢው ፈቃድ ላይ ብቻ የተመሰረተ ነው። ይህንን ቃል ጴጥሮስ የማልኮስን ጆሮ የቆረጠበትን ሰይፍ ሲመዘው ሰይፉ ምንም ማድረግ አይችልም። ሰይፉን የሳበው ከሰገባው ጴጥሮስ ነው። ጆሮንም የቆረጠው ጴጥሮስ ነው። ያ ሰይፍ በራሱ አልወጣም። ልክ እንደዚሁ ነው። መሳብ የሚለው አንድ ሌላ ኃይል መጥቶ እኛን ወደ ክርስቶስ ስቦ ወደ እግዚአብሔር መንግስት አፈለሰን። እዚህ ጋር የተሳበው የፈለሰው ሰውየው ምንም ድርሻ የለውም። ለዚህ ነው ኤፌሶን 2 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራዎቻችሁ አይደለም በማለት የጸጋውን ሉዓላዊነት የእግዚአብሔርን የምሕረቱን ስፋት ሲናገር እናየዋለን። ሰዎች እዚህ ጋር ምንም ድርሻ የላቸውም። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም በማለት አረጋግጧል። ስለዚህ በድህነት አጀንዳ ውስጥ ትልቁን ሚና የተጫወተው የእግዚአብሔር ጸጋ ብቻ ነው። ሕይወት ለሙታን የሰጠው እግዚአብሔር ነው። ሰውየውን ወደ ክርስቶስ የሳበው እግዚአብሔር ነው። እውነቱን የሚያበራለት እግዚአብሔር ነው። ሰው እዚህ ጋር ምንም አይነት ድርሻ የለውም። ለዚህ ነው እነዚህ በጸጋው የተጠሩና የተመረጡ ለዘላለም እንደማይጠፉ በዮሐንስ 10 ላይ የሚያስተምረው። ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እነርሱንም ለዘላለም ከእጄ ሊያወጣቸው የሚችል ማንም የለም በማለት የዳኑቱ፣ የተጠሩቱ፣ የተመረጡቱ፣ በጸጋው የዳኑቱ፣ ወደ እግዚአብሔር መንግስት የፈለሱቱ ከክርስቶስና ከአብ እጅ ሊያወጣቸው የሚችል ምንም ታሪክ የለም። ስለዚህ የዘላለም የመድን ዋስትናውን እዚህ ቦታ ላይ ክርስቶስ አስረግጦ ይናገራል። አንደኛ፣ ማንም ሰው ወደ ክርስቶስ ያለ እግዚአብሔር ፈቃድ አይመጣም። ስለዚህ ሰው እዚህ ጋር ምንም ድርሻ የለውም። የዳነው ሰውዬ ደግሞ የዳነው በጸጋ ነው። የዳነው በእግዚአብሔር ጥሪ ነው። የዳነው በክርስቶስ ስራ ነው። ስለዚህ አሁንም እዚህ ቦታ ላይ ሰዎች ምንም አይነት ድርሻ እንደሌላቸው ይናገራል። ስለዚህ ዛሬ ያየናቸው ሀሳቦች ከውጀት ጋር በተመለከተ ልዑል የሆነው እግዚአብሔር በሉዓላዊነቱ ዓለም ሳይፈጠር የመረጣቸው አሉ። እነዛን ደግሞ በክርስቶስ ኢየሱስ ጠርቷቸዋል። ወደ ልጁ ህብረት የጠራቸው እግዚአብሔር የታመነ ስለሆነ እስከ መጨረሻው አጽንቶ በጸጋው አድኖ ወደ መንግስቱ አፍልሷቸዋል። እነዚህ የዳኑት ደግሞ ለዘላለም የመጥፋት እድል የላቸውም። የማይጠፉት ለምንድን ነው? የዳኑት በእነሱ ስራ ሳይሆን በክርስቶስ ስራ ስለሆነ፣ ከሞትና ከኃጢአት ባርነት ነፃ ስላወጣቸው፣ ነፃ ለማውጣት የሚያስችለውን የውጀት ዋጋ ክርስቶስ ስለከፈለ ተመልሰው የኃጢአትና የሞት ባሪያ ሊሆኑ አይችሉም። ምክንያቱም ከሞት ወደ ህይወት ተሻገሩ እንጂ ወደ ፍርድ አይመለሱም። ስለዚህ የመድን ዋስትናው ሙሉ የሚያደርገው መድህነታችን፣ መዋጀታችን፣ መጽደቃችን፣ የልጅነት መብታችን ሁሉ የተገኘው በእኛ ስራ ስላይደለ በእኛ ስራም አንጠፋም ማለት ነው። ይህንን አስረግጦ ማወቅ እውነተኛውን ወንጌል የክርስቶስና የሐዋርያቶችን አስተምህሮ መረዳት፣ በዚህም እምነትና እውነት ላይ እረፍትን ማግኘት ማለት ነው። በሚቀጥሉት ጊዜ ላይ በስፋት ይህንን ሀሳብ አንስተን እናወራለን።
እግዚአብሔር በነገር ሁሉ ይባርካችሁ። ሰላም ዋሉ።